بقرآني وإيماني وتكبيرات إخواني أهز الكافر الجاني بقرآني وأحمي منه أوطاني بقرآني أهز الكافر الجاني بقرآني وأحمي منه أوطاني بقرآني بقرآني وإيماني وتكبيرات إخواني. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسوله الأمين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فهذا تعليم تلاوة القرآن الكريم. أهن يمن مارو كيف نقرأ القرآن الكريم، يتكبرون القرآن እንዴት አድርገን ነው ማንበብ የምንችለው? ቁርአን የወረደው በአረብኛ ቋንቋ ነው። ስለዚህ አረብኛ ቋንቋን ያወቅን እንደሆነ ቁርአንን ማንበብ እንችላለን። ግን ደግሞ ቁርአንን አሳምሮ ለመቅራት ራሱን የቻለ ህግ አለው። አህካሙ ቲላዋ፣ ቁርአንን አሳምሮ የማንበብ ህግጋቶች አሉ። መጀመሪያ ከአረብኛ ፊደላት እንጀምራለን። እነኛ አረብኛ ፊደላት እንዴት ተቀናጅተው ቃላትን እንደሚመሰርቱ፣ ከዚያንም ቁርአን ውስጥ ያሉ ቃላትን በመውሰድ እንለማመድና ህግጋቱን ከተማርን በኋላ በቀጥታ ቁርአንን እንዴት ማንበብ እንደምንችል እንማራለን። ስለዚህ አሁን አላህ Subhanahu Wa Ta'ala ቁርአንን በተመለከተ ምን ተናግሯል የሚለውን አንድ 3 ቦታዎችን እንመለከትና በቀጥታ ወደ አረብኛ ፊደላት እንሸጋገራለን። يقول الله سبحانه وتعالى: وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين. وإنه لتنزيل رب العالمين، يه قرآن لتنزيل رب العالمين يعلمات جيتا الله يا وردونو بس فقاد ورد. قرآن وحي نو، ملكوتاي ملئكت نو. نزل به الروح الأمين، تامان منفس جبريل يزوت ورد. على قلبك، بلبه لاي أوردو. لتكون من المنذرين، كاست أنكاك يوچو تهون زند. بلسان عربي مبين، أوراردو دقمو قلص بهنا بتبرارا يا عربيا قوانقوانو يلال الله سبحانه وتعالى. يقول الله عز وجل في بداية سورة الفرقان، الله من يلال بسورة الفرقان مجمر علي: بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا. تبارك الذي نزل الفرقان على عبده، يا ببارع لي لي هنا حقنا وشتن اونتنا وشتن حقنا باطلن ليتو ابرارتو يمياساي يهونون قرآن فرقان بانت لاي ياوردو على عبده يالنو ببارع لي ياوردو الله لكنا تقباو تبارك تعالى
ለምን አወረደው አላህ ليكون للعالمين نذيرا ለዓለማት መመከሪያ መመሪያ መገሰጫ ይሆን ዘንድ አወረደው ማን አወረደው الذي له ملك السماوات والارض يا በሰማያትና በምድር ያለው ንግስና ሁሉ ለሱ የሆነው አላህ ولم يتخذ ولدا ለሱ ልጅን ያላደረገው ልጅ የሌለው አላህ ولم يكن له شريك في الملك ለሱም በንግስናው ሸሪክ አጋር የሌለው ተጋሪ የሌለው አላህ አወረደው وخلق كل شيء ሁሉን ነገር ፈጠረ فقدره تقديرا ማዘጋጀትንም አዘጋጀው سبحانه وتعالى አሁን አላህ Subhanahu Wa Ta'ala በእነኚህ የቁርአን አንቀጾች ለቁርአን አላህ ቦታ እየሰጠ ነው ቁርአን ማለት አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም እንዲያነቡት በዛም ላይ ትኩረት እንዲያደርጉ ሰላትም እንዲሰግዱበት አዟቸዋል ነብዩ ሰለላሁ ዐለይሂ ወሰለም وأن أتلو القرآن ቁርአንንም እንዳነብ ታዝዣለሁ ብለህ በላቸው ሲል አላህ Subhanahu Wa Ta'ala ለምእመናን እንዲያስተላልፉ ያዛቸዋል ነብዩ ሰለላሁ ዐለይሂ ወሰለም خيركم ከናንተ መሐከል የተሻለው ሰው የሚበልጣችሁ ሰው ማለት من تعلم القرآن وعلمه ቁርአንን የተማረና ከዚያንም ያስተማረ ነው ይላሉ ከማስተማር በፊት መማር ይቀድማልና አሁን ቁርአንን እንዴት አድርገን ማንበብ እንደምንችል ወደሚያስችሉን ህግጋቶች እናመራለን ከምን እንጀምራለን من الحروف الهجائية ከአረብኛ ፊደላት እንጀምራለን ከአረብኛ ሆሄያት እነኚህን የአረብኛ ፊደላት በማነብበት ጊዜ ወደ ስክሪኑ ይመልከቱ ታዳሚዎች ከዛንም እንለማመድ ከዚህ ሲዲ ላይ እየሰማን እያዳመጥን እየተመለከትን የሕሩፎቹን የፊደላቶቹን አወጣጥ እንመልከት የአረብኛ ፊደላት 28 ናቸው ሁለት ተጨማሪ ፊደላት አሉ ላሙ አሊፍና ሐምዛ ናቸው ሐምዛ ብዙ ጊዜ ከአሊፍ ጋር እምትሄድ ስትሆን የአ ድምጽ ይኖራታል ላሙ አሊፍ ደግሞ የላምና የአሊፍ ቅንብር ናቸው ላሙ አሊፍ የላምና የአሊፍ ቅንብር ሲሆን ላ የሚል ድምጽ ይኖረዋል ስለዚህ ፊደላቶችን አሁን በማነብበት ጊዜ በመጠራበት ጊዜ ፊደላቱ ይህች ነች ማለት ብቻ ሳይሆን كيفية مخارج الحروف እንዴት አድርጌ ፊደላቶቹን እንደማወጣ በደንብ እናስተውላለን የመጀመሪያዋ ፊደል አሊፍ አሊፍ ቀጥሎ با با تا تا ثا ثا እንዴት ነው ሳን የምንተነፍሰው በመላሳችን ጫፍና በፍለፊት ጥርሳችን ይሆናል ث ቀጥሎ جيم جيم حاء حاء خاء خاء دال دال ذال ذال لك ثان እንደምን ተነፍሰው ذالن በዛው መልኩን ተነፍሳለን የሚል ድምጽ ይኖራል ذال ذال را
را ቀጥሎ زاي زاي سين 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 شين شين صاد صاد ምላሳችንን ሰፋ አድርገን صاد ቀጥለን ضاد 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 ለማለት ምን እናደርጋለን ምላሳችንን ወደ ጎን እናሰፋና ሀከዛ ከዛን ከላይኛው ላንቃ ጋር እንገጥመዋለን ከላይኛው ላንቃ ጋር እንገጥመዋለን ልክ እንደ ሰፌድ ማለት ነው እንጀራ በሰፌድ ሲነሳ የእንጀራው አካልና የሰፌዱ አካል እንደሚለጣጠፈው ምላሳችንን ከላይኛው ላንቃ ጋር እንለጥፈዋለን አض هكذا ضاد ضاد قتلا طا 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 ظا 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 عين 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 أغ غين 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 فاء 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 قاف 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 ድርቅ ያለ ቀ ሳይሆን ከ ሳይሆን በአማርኛው ቀና በከ መካከል ያለ ድምጽ ቃ ቃፍ ቀለም ሐቅ ቃፍ كاف كاف قاف كاف قتلو لام لام ميم ميم نون نون واو 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 ها ها لام ألف لام ألف لام ألف همزة همزة يا يا بزي ملكو إننا نباتشوالن አሁንም የምናየው እነኚህ የአረብኛ ፊደላት ለምሳሌ ሚም ለምሳሌ ሚም አናባቢ ሲታከልበት አናባቢ ስንል እዚህ ቦታ ላይ አጭር አናባቢዎችን ነው የምንመለከተው እነኛ አጫጭር አናባቢዎች እነማን ናቸው ከተባለ ሚም ከፈትሐ ጋር አንድ ላይ ስትሆን ምን ትሆናለች ضمة ضمة ቀጥላ ከስራ ከስራ ቀጥሎ ሱኩን ቀጥሎ ፈትሐ ስትደጋገም ፈትሐተይን ወይንም ፈትሐታን ضمة ስትደጋገም ضمتين ضمتان ምን ይቀይሯታል የሚለውን ነገር ነው የምንማረው ስለዚህ ስክሪኑን ይመልከቱ ለምሳሌ ሚም ሚም ከፈትሐ ጋር ምን ትሆናለች ሚም ከፈትሐ ጋር ማ ሚም ከሁለት ፈትሐዎች ጋር ስትሆን ከፊቷ አሊፍ መን መን ሚም ضمة ሚም ከضمة ጋር ሙ ሚም ከሁለት ضماዎች ጋር
ضمتين ضمتان من ميم ككسراغا ميم ككسراغا مي ميم كهولت كسراوچ كسرتين كسرتانغا مين ميم سكون ሲቀመጥባት ምን ትሆናለች ም ቀጥ ይላል ማለት ነው ይሄን ካየን በኋላ አሁን ምንድነው የምናደርገው የተወሰኑ ፊደላትን እንወስዳለን የተወሰኑ ፊደላትን እንወስድና በተለይ ፈትሃ ضማ ከስራ እንደገና አሊፍ ወይንም መድ እና ሱኩን አብረዋቸው ሲሆኑ ምን አይነት ድምጽ ይኖራቸዋል ያንን እናያለን ለምሳሌ ያህል በመጀመሪያው ገጽ ላይ አሊፍና ጂምን አሊፍና ጂም አሊፍ ከሐምዛ ጋር ከላይዋ ፈትሃ ሆኖ አሊፍ ከሐምዛ ጋር ከላይዋ ፈትሃ ሆኖ አሊፍ ፈትሃ አሊፍ ضمه አሊፍ ከስራ አሊፍን አሊፍ አትስባትም እና አንደኛው አሊፍ ትጋደማለች ከላይ መድ ይሆናል ስለዚህ አሊፍ መድ ቀጥሎ አሊፍ ሱኩን جيم فتحة جا جيم ضمة جو جيم كسرة جي جيم كفيتوا ألف جا جيم كلايوا سكون ج يهونال مالتنا أهون سينن صادننا ياننا يالن سين صادننا يا سين كلايوا فتحة سا سين كلايوا ضمة سو سين كسرة سي سين كفلفيتوا ألف سا سين كلايوا سكون س صاد كفتحة صاد كضمة صو صاد كسرة صي صاد كفيتوا ألف صاد كلايوا سكون ص قتلو يانني يا كلايوا فتحة يا كضماغا يو يا كسرة يا كفلفيتوا ألف يا كلايوا سكون ي بزي ملكو ينببالو አሁን እነኚህ አጫጭር አናባቢዎች ናቸው አሁን ደግሞ አንደኛ ማርዘሚያን ሁለተኛ ደግሞ ቀጥለን ማጥበቂያን እናያለን ማርዘሚያዎቹን እንመልከት ማርዘሚያ ሲባል አንደኛ ፊደል አለ ሁለተኛ ምልክት አለ ማጥበቂያ ሲባል ደግሞ ልክ ሶስት ጥርስ ወደ ላይ ያላት የአማርኛውን ሰ የምትመስል ምልክት አለች ሸዳ ትባላለች ማጥበቂያ ማለት ነው ለምሳሌ ይህች መድ ወይንም ማርዘሚያ የተባለችው ፊደል ላይ ስትታከል እንዴት ትሆናለች ምን ታደርጋለች ፊደሉን ይሄን ተመልከቱ ለምሳሌ ሰማ ይላል የመጀመሪያው ፊደል ሰማ ሰለ ማለት ሲል ላይ ፈትሐ አለ ማ ለማለት ደግሞ ከፊቱ አሊፍ አለ ይሄንን ማ ያልነውን በጣም የምታረዝመው መድ ያለችው እቺ የተምዘገዘገች አይነት ምልክት ምን ታደርጓለች ታረዝመዋለች ማ ስለዚህ እሷ ስትመጣ ፊደሉን እናረዝማለን ማለት ነው ሰማ አሁን ደግሞ ተመልከቱ ማጥበቂያን ምልክት እንይ
عم ይላል እዚህ ቦታ ላይ عم 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 يتساءلون የመጀመሪያው ቃል عم የሚለው አንደኛ አይን አለች ከአይን በላይ ፈትሐ አለ ስለዚህ ዓ አልነው ቀጥሎ ደግሞ ሚም አለች ከሚም በላይ ፈትሐ አለ ማ ነው ቀጥላ ከፈትሐዋ ስር ሸዳ አለች አጥብቀው የሚል መልእክት ታስተላልፋለች ስለዚህ ምን ይሆናል አመ ለማጥበቅ ምንድነው የምናደርገው የዛን ፊደል ሳድስ እናመጣለን ምመ አምመ አመ ሳንለይ ሌላ ድምጽ ሳናስገባ ክፍተት ሳይኖር የፊደሉን ሳድስና ፊደሉን አንድ ላይ ስናነበው ማጥበቅ እንችላለን አመ አምመ አመ በዚህ መልኩ እንድናጠብቅ ምልክት ትሰጠናለች ማለት ነው ማነች እሷ ሸዳ አሁን ማርዘሚያ ፊደላትን እንይ ማርዘሚያ ፊደላት አንደኛ ዋው ሁለተኛ ነጥብ ያላት ያ ሁለት ነጥብ ያላት ሶስተኛ ነጥብ የሌላት ያ አሊፍ መቅሱራ አራተኛ ደግሞ አሊፍ ለምሳሌ ዋው ምን ታደርጋለች ضማ ያዘለችን ፊደል እንድትረዝም ታደርጋለች ስለዚህ ስክሪኑን ተመልከቱ ዋው ለምሳሌ ረሱል ስንል ራ ላይ ፈትሐ ስላለ ራ አለን ሲል ላይ ضማ ስላለ ሱ አለን ሱን እንስባለን በምን በዋው ረሱ ቀጥሎ ላም አለ ረሱል የሚቀጥለው ሁለት ነጥብ ያለው ያ ይሆናል ያ የምታረዝመው ከስራ የተሸከመችን ፊደል ነው ለምሳሌ ተመልከቱ ሰሊም ስንል ሲል ላይ ፈትሐ ስላለ ሰ አለን ላም ላይ ከስራ ስላለ ሊ አለን ሰሊ ቀጥሎ ይቺ ሊ በያ ትረዝማለች ሰሊ መጨረሻ ላይ ሚም አለ ሰሊም ብለን እናነባለን ቀጥሎ ነጥብ የሌላት ያ አሊፍ መቅሱራ አጭር የሆነች አሊፍ ከበላዋ ላይ ትቀመጣለች ካልተቀመጠችም አንድን ፊደል ወደ አራተኛ የፊደል ተርታ ታስገባዋለች ሀ ሁ ሂ ሃ አራተኛ ሃ መሙ ሚማ አራተኛ የፊደል ተርታ ውስጥ ታስገባዋለች ለምሳሌ እዩት ሙሳ ይሄንን ፊደል ተመልከቱ ሙሳ ብለን ስንል ሙ ያልበት ምክንያት አንደኛ ሚም ضማን ተሸክማለች ለምን ሙ ብለን ሳብን ዋው ስለተቀመጠበት ሙ ቀጥሎ ሲል ላይ ፈትሐ አለ ከዚህ በኋላ ያ ነጥብ የሌላት አሊፍ መቅሱራ አለች ስለዚህ ሙሳ ብለን እናነባለን ቀጥሎ አሊፍ ደግሞ ፈትሐ የተቀመጠበትን ፊደል እንዲረዝም ታደርጋለች ፈትሐ የተቀመጠበትን ፊደል እንዲረዝም
ፊደል ያ ፊደል ከአንድ ቃል መጀመሪያ ላይ ሲመጣ አንድ ቃል መሐከል ላይ ሲመጣ እና የአንድ ቃል መጨረሻ ላይ ሲያርፍ ሲመጣ ምን አይነት ቅርጽ ይይዛል የሚለውን እናያለን። ከዚህም በኋላ ምንም ፊደል በሚመጣበት ጊዜ ከፊትም ሆነ ከመሃል ሆነ ከዳር ከጫፍ ከመጨረሻ እንዳይደበቅብን ይረዳል። ስለዚህ እነኚህ በ30 ፊደል የተሰሩት ቃላቶች እያንዳንዱ ፊደል መጀመሪያ መሐከል መጨረሻ ላይ ሲመጣ ቃል ተመስርቶበት 30 በ3 ተባዝቶ 90 ቃላትን እዚህ ቦታ ላይ እናያለን። ስለዚህ ወደ ስክሪኑ እንመልከት፣ ልብ ብለን እንከታተል። ፊደላትን እንዴት አድርገን ማውጣት እንደምንችል ከመኻሪጅ الحروف ጋር ለማየት እንሞክራለን። እዚህ ላይ የወሰድናቸው ቃላቶች ሙሉ በሙሉ ከቁርአን የተወሰዱ ናቸው። ስለዚህ ቁርአንን በመናነብበት ጊዜ ታላቅ አስተዋጽኦ ያደርጋሉ። ፊደላቱ በቃላት መጀመሪያ መሐከልና መጨረሻ ሲመጡ የሚይዙት ቅርጽ ምን ይመስላል? ለምሳሌ አሊፍ መጀመሪያ መሐከል መጨረሻ። አሊፍ መጀመሪያ ላይ ሲመጣ አምሩን አምሩን መሐከል ካሱን ካሱን መጨረሻ ኸጣኡን ኸጣኡን ባ በዲሉን በዲሉን መሐከል ላይ ነባቱን ነባቱን መጨረሻ ከስቡን ከስቡን ቀጥሎ ታ ተውራ ተውራ መሐከል ላይ መስቱሩን መስቱሩን ቀጥሎ በናት በናት ሳ ሰባቱን ሰባቱን መሐከል ላይ መሰሉን መሰሉን መጨረሻ ኸበሱን ኸበሱን ጂም ጀሰዱን ጀሰዱን መጂዱን መጂዱን ثلجን ثلجን ሐሰዱን ሐሰዱን ነህሉን ነህሉን ፈረሑን ፈረሑን ኸምሩን ኸምሩን ነኽለቱን ነኽለቱን በርዘኹን በርዘኹን ደረጃቱን ደረጃቱን በደሉን በደሉን ዐኒዱን ዐኒዱን ذليل ذليل عذب عذب لذيذ لذيذ رحيم رحيم مرحب مرحب كبير كبير زاي زكية زكية ميزان ميزان عزيز عزيز سين سراج سراج مسك مسك لمس لمس شين شمس شمس حشيم
حشيم حشيم فراش فراش صاد صمد صمد مرصد 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 مرصوص مرصوص ضاد ضاد ضلال ضلال فضل فضل قرض 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 طبق طبق لتركبن طبقا عن طبق طبق مطر مطر محيط محيط ظلال ظلال مظلوم مظلوم حظ 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 عين عليم عليم أنعام 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 نافع نافع غين غني غني بغال بغال سائغ 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 فصال فصال خليف خليفة خليفة لفيف لفيف قاف قلم قلم مقبرة مقبرة مرتفق مرتفق كاف كبير كبير مكين مكين ملك ملك ليل لام ليل عليم عليم جمل 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 قتلا ميم مكان مجمر الاستمتاع مكان يمين يمين حميم حميم نون نسب نسب منون منون حسن حسن واو مجمر الاستمتاع وسط وسط مهكل رسول مسابع بتقول رسول مجرش عليه علو علو حضم 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 ها ما الاستمتاع مهلك مهلك ها مجرش عليه تنزيه 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 قتلو لام ألف لاحق لاحق ضلال ضلال سبيلا سبيلا حمزة آدم آدم ما الاسم سيئات سيئات سماء سماء የመጨረሻው ፊደል ያ መጀመሪያ ስመጣ የሲሩን የሲሩን ያ መሀል ላይ ስትመጣ መይመና መይመና وأصحاب الميمنة ما أصحاب الميمنة ميمنة ميمنة يا مجرشة اسمها علي 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 በዚህ መልኩ እናነባቸዋለን እዚህ ቦታ ላይ ፊደላቱ የተለየ ቀለም ስለተሰጣቸው በቀላሉ ነጥለን ማውጣት እንችላለን ማለት ነው
አሁን የምንማረው ከነኚህ ፊደላት ባሻገር ከፊደላቱ ቃላት ሲመሰረቱ ከቃላት ደግሞ አረፍተ ነገር ሲመሰረት እንዴት አድርገን ማንበብ እንደምንችል ነው። ስለዚህ በቀጥታ ወደ ህግጋቱ እንተላለፋለን። የመጀመሪያው ህግ ሐምዘቱል ወስል ይባላል። ሐምዘቱል ወስል ብሎ ማለት በቅጥያ ጊዜ ድምጿን የምትጣጣ ሐምዛ ማለት ነው። ሁሌ ድምጽ የሚኖራት ሐምዛ ሐምዘቱል ቀጥዕ ትባላለች። ይህች በስክሪኑ ላይ የምታዩት አሊፉል ወስል ትባላለች። ሐምዘቱል ወስልም ይሏታል። ምንድነው የምትሆነው? ሐምዘቱል ወስል ከአንድ ቃል መጀመሪያ ላይ ስትመጣ ድምጽ ይኖራታል። የአዘር ድምጽ ማለት ነው። ከፊቷ ወይ ከጀርባዋ ሌላ ቃል መጥቶ እሷ መሃል ላይ ስትወድቅ ግን ድምጿን ታጣለች። ለምሳሌ አንድ ቃል እንውሰድ ከቁርአን አንቀጾች መካከል ስለዛች ቃል እንማርና ያቺ ቃል እዛ የቁርአን አንቀጽ ውስጥ እንዴት ተደርጋ እንደምትነበብ እናያለን። ስክሪኑን ተመልከቱ። ለምሳሌ ኡድኹል ስንል እቺ አሊፍ ኡ ተብላ ተጠርታለች። ኡድኹል ነገር ግን መሃል ላይ ስትመጣ የምትለዋ ድምጽ ትጠፋለች። የምትቀጥለዋ ፊደል ትነበባለች። ለምሳሌ في قوله تعالى وقالت ادخل عليهن ስለዚህ قالت ادخل ስንል አሊፍን እንዘላታለን። ቀጥሎ الذين اتخذ الله የሚለውን እንይ። الذين اتخذ الله ሁሉም የተባሉት ሁሉ አይሰሙም መሃል ላይ ሲያርፉ። እንመልከት። وينذر الذين قالوا اتخذ الله ولدا وينذر الذين قالوا اتخذ الله ولدا وينذر الذين قالوا اتخذ الله ولدا قتلا الأولين اكتتبها ሁለቱም ቃል ላይ አሊፍ አለች። الأولين اكتتبها ስለዚህ እነዚህ ሁለቱም አሊፎች የቃል መሐከል ላይ ሲመጡ ከሌላ ቃል ቀጥለው ሲመጡ መሃል ላይ ሲያርፉ እና ሳንቆም ስናነበው ምን ይሆናል? ፊደሉ እቺ አሊፍ ድምጿን ታጣለች። الأولين اكتتبها وقالوا أساطير الأولين اكتتبها وقالوا أساطير الأولين اكتتبها الأولين نبرة الأولين كلام بفيت ያለችው አሊፍ ድምጿን ታጣለች። وقالوا أساطير الأولين اكتتبها الأولين اكتتبها كنون ወደ ካፍ እንዘላለን። ይሄ ሐምዘቱል ወስል ይባላል። ከዚህ ቀጥለን የምናየው ላሙል ቀመርያ ይሆናል። ላሙል ቀመርያ ምን ማለት ነው? በአልቀመርያ ህግ መሰረት አንድ አሊፍ ላምን ያዘለ ቃል ሲመጣ አሊፍ ላምን
ያዘለ ቃል ሲመጣ ብቻውን ከመጣ ሁለቱም ይነበባሉ ለምሳሌ ተመልከቱ አልቀውም እንላለን አልቀውም አልቀውም አልፋሲቂን አልፋሲቂን ስክሪኑ ላይ ተመልከቱ አልቀውም አልፋሲቂን አልቀውም አልፋሲቂን አንድ ቃል ብቻውን ከመጣ አሊፍም ላምም ይነበባሉ በአልቀመርያ ህግ መሰረት ያ ቃል ከሌላ ቃል ቀጥሎ ከመጣና ሳናቆም እምናነብ ከሆነ አሊፏ ድምጿን ታጣለች ትዋጣለች ላም ግን ይነበባል ከላም ቀጥሎ ያለው ፊደል ጠብቆ አይነበብም አይጠብቅም በአልቀመርያ ህግ መሰረት ቀጥለን አልሙምተሪን ስንል አሊፍ ይነበባል ላም ይነበባል ከላም ቀጥሎ የመጣችው ፊደል ሚም አትጠብቅም አሁን እነኚህኑ ማለት ነው አልሙምተሪን ስክሪኑ ላይ እንደምትመለከቱት ከቃል በኋላ ነው የሚመጣው አልሐቅ የሚለው ግን አንቀጹ መጀመሪያ ነው የአንቀጹ መጀመሪያ ማለት እዚህ ላይ ቆርጠን ካመጣ ነው አንቀጽ ማለት ነው الحق من ربك فلا تكونن من الممترين ነበር መጀመሪያ ተደምጦ ነበር አሁን ግን ከሚን በኋላ ስለመጣ ሚነል አሊፍን ዘለን ወደ ላም እንሄዳለን ሚነል ሙምተሪን አልሐቅ የሚለው ግን መጀመሪያ ነው እዚህ ቦታ ላይ የመጣው ስለዚህ አልሐቅ አሊፍ ትነበባለች አልሐቅ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን በዚህ መልኩ እናነባለን እዚህ ላይ አሁን ለምሳሌ አልሐቅ ሚን ረቢከ ፈላ ተኩነነ ሚነል ሙምተሪን ስንል አሊፍን ላምን ተምረናል ሐ ፈትሐ ቃፍ ضمه الحق ሚም ከስራ ሚን ቀጥሎ ሚን ረቢክ ሲል ኑን በኋላ እንማረዋለን ኑን ትዋጣለች በራ ሚን ረቢከ ስንል ባላይ ማጥበቂያ ምልክት ሸዳለ ቀጥሎ ከስራ አለ ሚን ረቢከ ፈላ ፋላይ ፈትሐ አለ ቀጥሎ ላም አሊፍ ላ فلا تكو تالي فتح الله تا كاف لي ضم الله كو قتلو واو الله يا كاف مسابع كو نن نون لي شدا فتح الله فلا تكونن من الممترين من كسرة مي نون فتحة من بالكمر يهج مسرت من الممترين الممترين را የመጨረሻዋ በያ ተሳባለች ቀጥሎ ሙምተሪን
ممترين را بيات سبا ممترين فلا تكونن من الممترين الحق من ربك فلا تكونن من الممترين بلن إننا نبالن مالتنا አሁን የተማርነው ላሙል ቀመርያ ነው ቀጥለን ደግሞ ላሙ ሸምስያ እንማራለን ላሙ ሸምስያ ምን ማለት ነው አሸምስያ አሸምስ ስንል ያለው ላም ማለት ነው ምን አለበት እሱ አሸምስያ ማለት እንደ ህግ አሸምስ ስንል ፊደሉ ላም በአንድ ቃል ውስጥ ከመጣ አል በአንድ ቃል ውስጥ ከመጣ ላም ይዋጣል አሸምስ ላም አለ ግን ይዋጣል ከላም ቀጥሎ ያለው ፊደል ግን ጠብቆ ይነበባል ስለዚህ አንድ አሊፍ ላም የያዘ ቃል ብቻውን ከመጣ በአሸምስያ ህግ መሰረት ያ ቃል የአሸምስያን ፊደል ካዘለ አሊፍ ቃሉ ብቻውን ከመጣ አሊፍ ድምጽ ይኖራል አ ላም ይዋጣል ከላም ቀጥሎ ያለው ፊደል ጠብቆ ይነበባል በዚህ መልኩ ለምሳሌ አሰማዋት ስንል አሊፍ አለ ላም አለ ላም ግን ይዋጣል ምክንያቱም ሲን የአሸምስያ ፊደል ስለሆነች ላም ይዋጣል ሲን ይጠብቃል አሰማዋት አሁን እንምጣ እናንብብ ይሄንን የቁርአን አያ خلق السماوات والأرض خلق السماوات አሁን ብቻውን السماوات ነበረ አሊፍ ድምጽ አለው ላም ተዋጠ ከላም ቀጥሎ ያለው ፊደል ጠብቆ ተነበበ ግን ይሄው ቃል በሌላ ቃል ሲቀደም እና መሃል ላይ ሲወድቅ አሊፍ ላም አሊፍም ላምም ይዋጡና ከላም ቀጥሎ ያለው ፊደል ጠብቆ ይነበባል خلق السماوات والأرض የሚለው ደግሞ አልቀመርያ ነው خلق السماوات والأرض ስለዚህ السماوات አሸምስያን የሚያንጸባርቅ ቃል ነው ቀጥሎ الرحمن الرحيم الرحمن الرحمن الرحيم ብለን ስንል الرحمن አሊፍ አለ ላም አለ ግን አሊፍ ድምጽ ይኖራል ላም ይዋጣል ራ ይጠብቃል الرحمن ቀጥሎ الرحيم ሁለቱም ቃላት ግን ቃል መሃል ላይ ሲመጡ በቃላቶች ሲታጀቡ አንድ ላይ ስናነበው አሊፍም ላምም ይዋጡና ከላም ቀጥሎ ያለው ቃል ጠብቆ ይነበባል وإنه بسم الله الرحمن الرحيم وإنه بسم الله الرحمن الرحيم بسم الله الرحمن الرحيم እያልን አሊፍን ላም ውጠን ከላም ቀጥሎ ያለውን ፊደል አጥብቀን እናነባለን ይሄ የአልቀመርያ እና የአሸምስያ ህግ ነው ቀጥሎ አሁንም ቁርአንን በአላህ እርዳታ አሳክተን ለማንበብ የበኩላችንን ጥረት ለማድረግ አታኡል መርቡጣ የተቆለፈችዋን ታ አህካም እናያለን አታኡል መርቡጣ ታ ሁለት አይነት ነው አንደኛው ክፍት የሆነው ታ ሁለት ነጥብ ያለው ሲሆን ሁለተኛው ደግሞ እንዲህ የተቆለፈውና በስክሪኑ ላይ እንደምትመለከቱት ሁለት ነጥብ ያለው ታ ነው ይሄ ታ ምን ይባላል አታኡል መርቡጣ
በመባል ይታወቃልና አታ ታ ፊደል ነች አልመርቡጠቱ ማለት የተቆለፈች የታሰረች ታ ማለት ነው አታኡል መርቡጠቱ የተቆለፈችው ታ ምንድነው ታዲያ ምን የተለየ ባህሪ አላት በመጀመሪያ ደረጃ አታኡል መርቡጣ የአንድ ቃል መጨረሻ ላይ እንጂ መጀመሪያ ላይ አትመጣም አታኡል መርቡጣ የአንድ ቃል መጨረሻ ላይ እንጂ መጀመሪያ ላይ አትመጣም لا نجد هناك كلمة تبدأ بالتاء المربوطة ስለዚህ አታኡል መርቡጣ በአንድ ቃል መጨረሻ ላይ ነው የምትመጣው ብለናል ያ ቃል ብቻውን ከሆነ እቺ ታ አልመርቡጣ የሃ አይነት ድምጽ ይኖራታል ሃ አይነት ድምጽ ይኖራታል ለምሳሌ እንመልከት ኒዕማ ብለን ነው የምናነበው ቃሉን መጀመሪያ ላይ ኒዕማ ነገር ግን ይህች ታ አልመርቡጣን የያዘች ቃል በቃላት ስትከበብና መሃል ላይ ስትመጣ ታ መርቡጣን ተሸጋግረን ስናነባት ታ መርቡጣ ልክ እንደቀደሙ ሃ ሳይሆን ድምጿ የመጀመሪያዋ አስሊ ድምጿን ታን እንደገና ትጨብጣለች ትይዛለች ማለት ነው ለምሳሌ ኒዕማ ብለን እናነባለን ግን እቺ ኒዕማ ምትለዋ መሃል ላይ ስትመጣ እንዴት እንደምናነባት እንመልከት واذكروا نعمة الله عليكم ስናቆም ሃ ብለን ነበረ አሁን ግን ኒዕመተ الله عليكم የሚቀጥለው አልቂያማ ይሄው ታመርቡጣ መጨረሻ ላይ ነው ያለችው አልቂያማ ሃ መሃል ላይ ስትመጣ ግን لا يجمعنكم إلى يوم القيامة لا ريب فيه لا يجمعنكم إلى يوم القيامة لا ريب فيه إلى يوم القيامة لا ريب فيه بلن إننا نبالن ማለት ነው አሁን ደግሞ የምናየው الالف الممدودة والالف المقصورة اذا جاءت بعدهما همزة الوصل الف الممدودة والالف المقصورة اذا جاءت بعدهما همزة الوصل الف الممدودة ማለት ረጅሟ አሊፍ የምትሳበው አሊፍ ማለት ነው ብቻዋን የምትቆም አሊፍ ነች እሷ ስክሪኑን ተመልከቱ ቀጥሎ والالف المقصوره الف المقصوره ማለት ደግሞ ነጥብ የሌላት ያ ላይ የምትቀመጥ ትንሽ አሊፍ ነች አጭሪቷ አሊፍ ማለት ነው ከነኚህ ሁለት አሊፎች الالف الممدوده والالف المقصوره በኋላ ሐምዘቱል ወስል ስትመጣ እንዴት አድርገን እናነባለን ለምሳሌ خلقنا በሚለው ቃል መጨረሻ ላይ አሊፉል መምዱዳ አለች خلقنا አሁን ከዚህ በኋላ ሐምዘቱል ወስል መጣ ቀጥለን ስናነብ خلقنا ብለን እንደጎተትነው አድርገን አይደለም ምናነበው እንቆርጠዋለን እናረጋዋለን انظروا الى الشاشه ولقد خلقنا السماوات والارض ولقد خلقنا السماوات والارض خلقنا نبره كفيتو السماوات يميل قال متى ስለዚህ خلقنا السماوات አንልም ማለት ነው ولقد خلقنا السماوات والارض ብለን እናነባለን ቀጥሎ الالف المقصوران ያዘለ ፊደል እኔ ለምሳሌ
ሙሳ ዒሳ የሚሉት ሁለቱ ቃላቶች በአሊፉል መቅሱራ የሚያበቁ ናቸውና ሙሳ ሙሳ እዚህ ላይ ሙሳ ከሚለው ቃል በኋላ አሊፉል መምዱዳ ሙሳ ከሚለው ቃል በኋላ ሐምዘቱል ወስል ስትመጣ ሙሳ የሚለውን መሳብ ትተን ሙሳ ብለን ቆርጠን እናነባለን ማለት ነው ለምሳሌ في قوله تعالى وآتينا موسى الكتاب وآتينا موسى الكتاب وجعلناه هدى لبني إسرائيل وآتينا موسى الكتاب وجعلناه هدى ስለዚህ ሙሳ ከሚለው ቃል ፊት ለፊት አልኪታብ የሚል መጥቷል ስለዚህ አልኪታብ በሚለው የመጀመሪያው አሊፍ ቀይ ምልክት ያላት በቀይ ቀለም የተጻፈችው እሷ አሊፉል ወስል ነች ስለዚህ እሷን ተሻግረን ከሙሳ ወደ አልኪታብ ወደሚለው በቀጥታ ተሸጋግረን ስናነበው ሙሳ የሚለውን መጎተቱን ትተን ሰ አድርገን እንቆርጠዋለን وآتينا موسى الكتاب وجعلناه هدى وآتينا موسى الكتاب وجعلناه هدى بلن እናነባለን ማለት ነው የሚቀጥለው من الحركات الطويلة ከረጃጅም ሐረካዎች መካከል ያንና ዋውን እናያለን እነኚህ ረጃጅም ሐረካዎች ምንድነው የሚያደርጉት ትናንሾቹን ሐረካ ድምጽ ይጨምሩላቸዋል ያረዝሟቸዋል ለምሳሌ ያ ላይ ያ ከፊቷ የመጣችውን ከስራ ያዘለችውን ፊደል ነው የምትስበው ወደ ስክሪኑ ተመልከቱ ናጥዊ ይላል ያ ማናረዘመች ዋውን ናጥዊ አሁንም ከያ እና ከዋው በኋላ መሳቢያ ሆነው ሲያገለግሉ አሊፉል ወስል ወይ ሐምዘቱል ወስል ከፊቷ ወይ ከፊታቸው ስትመጣና ቀጥለን በመናነብበት ጊዜ ው ብለን ያልነውን ድምጽ እንቆርጠውና ወደ ሌላኛው ቃል እንሸጋገራለን ለምሳሌ ናጥዊ ነበር يوم نطوي السماء وي የሚለውን እንቆርጠዋለን يوم نطوي السماء كطي السجل للكتب يوم نطوي السماء كطي السجل للكتب يوم نطوي السماء كطي السجل للكتب بلن እናነባለን ሁለተኛው ዋው ነው ዋው ወደ ስክሪኑ ተመልከቱ ላዋጃዱ ብለን ነው እናነበው ላዋጃዱ ለምን ዳል በዋው ተስባለች ከሷ በኋላ አሊፉል ጀማዓ አለ ላዋጃዱ ዳል በዋው ትሳባለች ግን ከፊቷ እንዲህ ከተሳበችው ፊደል ፊት ለፊት ወይ ቀጥላ አሊፉል ወስል በመትመጣበት ጊዜ ይሄንን አርዝመን ያነበብነውን ድምጽ እንቆርጠዋለን ለወጀዱላህ ተዋበር ረሒማ لوجدوا الله توابا رحيما
ብለን እናነባለን እዚህ ላይ ለወጀዱላህ ስንል መጀመሪያ ላይ ብቻውን ስናነበው ለወጀዱ ብለን እንደሳብነው ሳይሆን በቀጥታ ዳልን ሳናረዝማት ከዳል ወደ ላም እንሸጋገራለን ለወጀዱላህ ተዋበር ረሂማ ብለን እናነባለን ቀጥሎ التنوين بعدها همزة الوصل التنوين بعدها همزة الوصل تنوين بلو مالت بحركة مدقاقم باچاچروچو حركة مدقاقم بينما بفتحة مدقاقم فتحتين بضمة مدقاقم ضمتين بكسرة مدقاقم كسرتين يمفتر ين دمس نو لمثالي سلاما سلام بنلاهن ن يميلو دمس يتفترو بحركة مدقاقم نو سلازي كتنوين بحالا ألف الوصل سيمتا انديت هدرغن انانا بالن عود اسكرين ملكت يومئذ يمجرشاوا قيق قلم يالات ዛል ላይ ተመልከቱ ሁለት ከስራዎች ከስር ተቀምጠዋል ሁለት ከስራዎች ስለመጡ ን የሚል ድምጽ ይፈጥራሉ يومئذ አሁን ምን ይሆናል يومئذ ከሚለው በኋላ አሊፉል ወስል ስትመጣ የተወሰኑ የቁርአን አንቀጾችን ወስደን እንይ انظروا للشاشة إلى ربك يومئذ المستقر إلى ربك يومئذ المستقر إلى ربك يومئذ المستقر يومئذ يمتلوان يندمس سانتلات وأسوال بسوا تشجعرن ودا لام ندالن يومئذ إلى ربك يومئذ المستقر ولا تنياون أنكسرني إلى ربك يومئذ المساق إلى ربك يومئذ المساق إلى ربك يومئذ المساق سوستنياون أنكسرني وألقوا إلى الله يومئذ السلام يمجمراو المستقرنا المساق بالقمرية هج مسارات ينببو سلنبر لا من قلص أوطان أهون جن السلام يميلو السلام بميلو قال وسط سين تبقات النببالج لام يواتال سلزي أهون من شغاقرو يومئذ سنل كاغنينو يندمس ودا سين يهونال وألقوا إلى الله يومئذ السلام وألقوا إلى الله يومئذ السلام وألقوا إلى الله يومئذ السلام بلن إننا نبالن كالتات عندك أن نبي صلى الله عليه وسلم بأبو موسى الأشعري بيت أتقابي الفالو للي تنبر جزيو كزيان أبو موسى الأشعري صلاة يسجد نبر بتأم سامرو قرآن ينبال كزان نبي صلى الله عليه وسلم سياغنيوت من بلو يا بسروتال لقد أوتيت مزمارا من مزامير آل داود كداود بيت سبوج نبي الله داود بطرو دمساتشو يميتاوقو ناتشو أعواف تراروج أبرو الله سبحانه وتعالى يودسو نبر
እና ለቀድ ኡቲተ ሚዝማራ ሚን መዛሚሪ አሊ ዳውድ ከዳውድ ቤተሰቦች የሆነ እንደዛ አይነት የሆነ ጥሩ ዜማን ተሰጥተሃል ብለው ሲያበስሩት ያላህ መልእክተኛ ሆይ የሚያዳምጡኝ መሆኑን ባውቅ ኖሮ ከዚህ በላይ አሳምሬ አነብ ነበር ሲል ይመልስላቸዋል። አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም ወረቲል ቁርአን ተርቲላ ቁርአንን ተረጋግተህ በጥሩ ዜና ማንበብን አንብብ ብሎ ያዛቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ይህን በተግባር አውለው ለኛ ሲያስተላልፉ ምን ይላሉ? ቁርአንን አሳምሮ የሚያነብ ካለ كما ورد في حديث عائشة رضي الله عنها من النبي صلى الله عليه وسلم الذي يقرأ القرآن وهو ماهر به مع السفرة الكرام البررة الذي يقرأ القرآن يا قرآن يميانبسو وهو ماهر به بزا يتواتلت هونو يمياسامر هونو ماهر به مع السفرة الكرام البررة كننيا كملائكوش غانو السفرة الكرام البررة اللهم تزاج كهونت كملائكوش غارنا والسوسيلو نبي صلى الله عليه وسلم يستلالفون لنا وبالله التوفيق وصلى الله وسلم على نبينا محمد وعلى آله وأصحابه